እና ተቋረጠብኝ። ቅጠላ ቅጠል ጥሩ ነው። በተለይ ቅጠል ጥሩ ነው። እኔ ቅጠላ ቅጠል የሚበላ ሰው ጤነኛ ነው እድሜ ልኩን። ቅጠላ ቅጠል መብላት፣ ፍራፍሬ መብላት፣ ስጋ ጥሩ አይደለም። 3 ነገሮች ይጠቀሳሉ። ስጋ፣ ቁማር፣ ምን የወደደ መጨረሻው አያምርም ይባላል። 3ኛውን ስሙን አልጠራውም። ስጋ፣ ቁማር የወደደ ሰው መጨረሻው አያምርም። 3 ነገሮች አሉ። ስጋ፣ ቁማር ደግሞ የሆነ ነገር። እነዚህን የወደደ ሰው መጨረሻው አያምርም። ስለዚህ ቅጠላ ቅጠል መብላት ያስፈልጋል። ቅጠላ ቅጠል ወሳኝ ነው። ቅጠላ ቅጠል ልመዱ። በተለይ አገር ቤት እንጀራ እያላችሁ ጤፍ ተወደደ ምናምን አትበሉ። እንጀራ ጥሩ ነው። ደግሞ ሌላ እንዳተረጉሙብኝ እንጀራ ሱሳችን ነው። ምንም የሚሆን ለጤንነታችን ግን ቅጠል አለው። ጎመን፣ ሳማ፣ አስተናግር፣ እንደዚህ ሙጃ፣ እንደዚህ የመሳሰሉ አሉ። ያው ክረምት ላይ በጣም የሚበቅሉ አረሞ እያልን እያወጣን የምንጥላቸው ዝም ብሎ በረሃ ላይ የሚወድቁ አሉ። እነሱ ጨው ሲደረግባቸው፣ ሽንኩርት ሲደረግባቸው ከዶሮ በላይ ናቸው። እና እነሱን መልመድ መቻል አለብን። ወሳኝ ነው። ቅጠል ጤና ነው። ቅጠል በጣም ወሳኝ ነው። እና ቅጠል ልመዱ። ቅጠል መልመድ አለባችሁ። አያችሁት? አሁን ይሄ ምን እንዳለ ታውቃላችሁ? አሁን ብዙ ነገር ነው ያለው። ብዙ ነገር ነው ያለው ማለት ነው። እና ለምሳሌ አሁን ከሱቅ የሚገዛ አሁን ይሄ ነገር አለ ብታዩት። ይሄ እንዴት ያለ ቅመም ብዙ ነገር ነው ያለ። ሽታው ስትከፍቱት ልነግራችሁ አልችልም። ይሄው እንደምታዩት ይሄ ማለት ነው። እዩት፣ ያለው ነገር ብዛት እዩት። እና ሲከፈት ሽታው የጣሊያን እንትን ነው። ጣሊያኖች ደግሞ በቅመማ ቅመም የታወቁ ናቸው። እና ይሄው እንደምታዩት ይሄ የተለየ ነው። ከለሩን አሁን አላወጣው እንጂ በደንብ እና ሽታው ከፍት ስታደርጉት በደንብ የሚሸት ነው። በቃ ይሄን መጠቀም፣ ቅጠላ ቅጠል መጠቀም፣ ጎመን መጠቀም እንጀራ ላይ ሰውነታችሁ ያበቃ ሁሉ ጊዜ። ስጋ ምንድን ነው? ስጋ እኔ እኮ ስጋ የሚባል ነገር አሁን በዓለማችን ላይ ገዳይ የሚባል አንዱ ስጋ ነው። ሳይበዛ እንዲያው ከስንት አንድ ጊዜ ከተገኘ ጥሩ ነው። ግን ስጋ ፌር አይደለም። ቆይ ሲል አንዳንድ ለማይሰሙ ሰዎች ልንገራቸው። Hi everyone, today is my lunch is I have a salad, grapes. I have salad here. I have here grapes, rice with corn. I have salad, grapes, rice with corn. It is very, very, very healthy food. Everyone, please just use a salad. It is very, very important, healthy. Do not eat everyday meat. Meat, it is not healthy food. Just use salad, fruit, and there is a different fruits, and rice, corn. And this is different. Salad is very many different salad. Today I have here a salad and garlic, chili, tomato, salt, olive oil, and it is many things that is healthy. Have you seen there? So please everyone, do not eat very well. 2 weeks one day, may it is good. It is not bad.